ትልቋ እህቴ በጣም ጠንካራ ስለሆነች ሙሉ ድልድይን በአንድ እጇ ማንሳት ትችላለች። አንድ ሰው የመኖሪያ ቦታ መቀየር ከፈለገ እሷን መናገር ብቻ ነው የሚጠበቅበት። እሷን ቤታቸውን ወደሚፈልጉት ትክክለኛ ቦታ ታዘዋለች። አንድ ህንጻ ማዘንበል ከጀመረ እሱን መልሶ ለማስተካከል ከእሷ የሚሰነዘር አንድ ቀስ ያለ እርግጫ ብቻ በቂ ነው። ሁለተኛዋ እህቴ ደግሞ ይበልጥ አስደናቂ ናት። የእጽዋትና የአበቦችን እድገት መቆጣጠር ትችላለች። እጇን ቀለል አድርጋ በመወዝወዝ ብቻ ሰማዩን በቀለማት ያሸበረቁ የአበባ ቅጠሎች ዝናብ መሙላት ትችላለች። ከእሷ የሚፈልግ አንዲት ሀሳብ ብቻ ልክ እንደ እውነተኛ አስማት የሆኑ አስደናቂ እይታዎችን መፍጠር ይችላል። አክስቴም እንዲሁ ኃይል አላት። በፈለገችው ጊዜ የአየር ሁኔታውን መቆጣጠር ትችላለች። እሷ ስትደሰት ሰማዩ ብሩህና ጥሩ ይሆናል፣ ሲከፋት ደግሞ ጥቁር የዝናብ ደመናዎች ይተማመናሉ። የሙሉ ከተማችን አየር ሁኔታ በተግባር በሷ እጅ ነው ያለው ማለት ይቻላል። የአክስቴ ልጅ መልኩን በፈለገው ጊዜ መለወጥ ይችላል። ወጣት ወይም አዛውንት፣ ረጅም ወይም አጭር፣ ወንድ ወይም ሴት፣ የፈለገውን መሆን ይችላል። ሌላኛው የአክስቴ ልጅ ደግሞ በጣም የሚገርም የመስማት ችሎታ አለ። መሬት ላይ መርፌ እንኳን ቢወድቅ ከሩቅ ቦታ መስማት ትችላለች። ይህ የሆነው ልዩ ስጦታዎች የተቸረን የአስማታዊ ቤተሰብ አባላት በመሆናችን ነው። ሁላችንም በአንድ የተባረከ የታደለ ቤት ውስጥ አብረን እንኖራለን። በየማለዳው ጫማዎችሽ ራሳቸው እግርሽ ላይ ይገባሉ። በክፍሉ ውስጥ የተበታተኑ ልብሶች በልብስ ቅርጫቶች ተለቅመው ራሳቸው ይጸዳሉ። በምግብ ሰዓት ሳህኖች ራሳቸውን በጠረጴዛው ላይ በስርዓቱ ያደራጃሉ። የማሰሮ ሻይ ቡና እንኳን ሳይቀር ቡናሽን እንዴት እንደምትወጂው በትክክል ያውቃል። ይህ ብቻ አይደለም፣ ደረጃዎቹ ወደ ግዙፍ መሽራትረሻ ሊቀየሩ ይችላሉ። ወለሎቹ ደግሞ እንደ መሮጫ ማሽን ትሬድሚልስ በመንቀሳቀስ ከቤት ሳትወጪ የአካል ብቃት እንቅስቃሴ እንድታደርጊ ይረዱሽ። ምንም እንኳን የዚህ አስደናቂ ቤተሰብ አባል ብሆንም እኔ የመጨረሻዋ ልጅ ሚራቤል ከሌሎቹ በተለየ መልኩ እኔ ምንም አይነት አስማታዊ ኃይል የለኝም። በቤተሰቤ ውስጥ ያለ እያንዳንዱ ሰው ስጦታውን የሚያገኘው ከአያቴ አስማታዊ ሻማ። እያንዳንዱ ልጅ 5 ዓመት ሲሞላው አያቴ ልዩ ኃይል ትሰጣቸዋለች። እኔም 5 ዓመት ሲሞላኝ አስማታዊ ቤት ለእኔም አስማታዊ በር ከፍቶልኝ ነበር። ነገር ግን እጄ የበሩን እጀታ በነካበት ቅጽበት በሩ በምስጢራዊ ሁኔታ በአይኖቼ ፊት ጠፋ። ከዚያ ቀን ጀምሮ አያቴ ዳግመኛ እንደ ድሮ ፈገግ ብላኝ አታውቅም። ምንም እንኳን ኃይል ባይኖረኝም በበጎ ጎኑ ለማሰብ እና ህይወትን በጥሩ ሁኔታ ለመምራት ሞክሬ። በመጨረሻ ትንሹ የአክስቴ ልጅ ስጦታውን የሚቀበልበት እድሜ ላይ ደረሰ። መላው ቤተሰብ ለስነ ስርዓቱ ዝግጅት ቀናትን አሳለፈ። እያንዳንዱ ሰው ለመርዳት የራሱን ኃይል ይጠቀም ነበር። ሁሉም ሰው ተጨንቆና ተደስቶ ነበር። እኔም መርዳት ፈልጌ ነበር። ነገር ግን ሁለተኛዋ እህቴ ያለምንም ምህረት አፈዘችብኝ፣ አሸፈችብኝ። የቤተሰቡ መሪ የሆነችው አያቴ እንኳን በነገሩ ውስጥ ጣልቃ እንዳልገባ ነገረች። ይህ ከተናገርኩት በላይ ልቤን አቆሰለው። ሁልጊዜ የምመኘው ለቤተሰቤ ትርጉም ያለው ነው። ስነ ስርዓቱ ሲጀምር ትንሹ የአክስቴ ልጅ አስማታዊ በሩን በተሳካ ሁኔታ ከፈተ። ከበሩ ውስጥ እንስሳት እየፈሰሱ ወጡ። ከዚያም ባሻገር የሚያምርና ማለቂያ የሌለው ጫካ ታየ። ከእንስሳት ጋር የመግባባት ችሎታ ተሰጥቶት ነበር። ነገር ግን ሁሉም ሰው በእሱ አዲስ ስጦታ ሲደሰትና ለቤተሰብ ፎቶ ሲሰበሰብ እኔ ጥግ ላይ ብቻዬን ቆሜ ማንም አላስተዋል። ልክ የማይታይ ሰው የሆንኩ ያህል ነበር የሚሰማኝ። ተስፋ የመቁረጥ ስሜት እየተሰማኝ ብቻዬን ወደ ሳሎን ክፍል አመራ። በዚያን ጊዜ ነበር ከላይ በድንገት የጣሪያ ንጣፍ የወደቀው። ከአንድ ቅጽበት በኋላ ወለሉ ላይ ስንጥቆች መሰራጨት ጀመሩ። ለቤተሰባችን ስጦታ ኃይል የሚሰጠው አስማታዊ ሻማ እንኳን ሊጠፋ ተቃረበ። ደንግጬ ለሁሉም ለመናገር ሮጥኩ። ነገር ግን እነሱ እዚያ ሲደርሱ ቤቱ ሙሉ በሙሉ ወደ ቀድሞ ሁኔታው ተመልሶ ነበር። ማንም አላመነኝም። ሙሉውን ነገር እኔው ራሴ እንደፈጠርኩት አድርገው አሰቡ። ሁለተኛዋ እህቴ ትኩረት ለመሳብ እየሞከርኩ እንደሆነ ከሰሰች። ለማስረዳት ሞከርኩ፣ ነገር ግን አያቴ አቋረጠች። አስማታዊ ቤት ፍጹም ጠንካራና ደህንነቱ የተጠበቀ እንደሆነ እና እኔ ዝም ብዬ ቀልድ እየቀለድኩ እንደሆነ አጥብቃ ተናገረች። በዚያች ሌሊት መተኛት አልቻልኩም። ስለዚህ አእምሮዬን ለማረጋጋት ወደ ውጭ ወጣሁ። በአያቴ መስኮት ሲያልፍ ለብቻዋ ስታወራ ሰማሁ። እውነቱን ያውቅኩት ያኔ ነበር። አስማታዊ ቤት መፈራረስ መጀመሩን አስቀድማ ታውቅ ነበር። እናም ቤቱ በመጨረሻ ሲፈርስ እያንዳንዱ የቤተሰባችን አባል ኃይሉን ያጣል። ቤተሰቦቼ እኔ በፈለግኩት መንገድ ባይዙኝም አሁንም በሙሉ ልቤ ወዳቸዋለሁ። ያ ነገር እንዲሆን መፍቀድ አልቻልኩም። ስለዚህ ቤቱን ለማዳን ወሰንኩ። ለጥያቄዎች መልስ ፍለጋ ወደ ትልቋ እህቴ ሄድኩ። ከዓመታት በፊት ስለጠፋው አጎታችን ነገረችኝ። እርሱ ወደፊት የሚሆነውን የማየት ኃይል ነበረው። እናም አንድ ቀን አስማታዊ ቤት እንደሚፈርስ ተንብዮ ነበር። ይህንን እንዴት ማስቆም እንደሚቻል የሚያውቅ ሰው ቢኖር እሱ ብቻ ነው። ችግሩ ግን እሱ ከጠፋ ዓመታት መቆጠራቸው ነበር። ፍንጮችን ለማግኘት ቆርኜ በምስጢር የእሱን አሮጌ ክፍል ፈለጉ። ከሚፈስ አሸዋ በተሰራ የፏፏቴ ጀርባ አንድ ግዙፍ የተደበቀ ቤተ መንግስት አገኘሁ። በጥንቃቄ እየመረመርኩት ሳለ ተበታትነው የሚገኙ በደርዘን የሚቆጠሩ የሚያበሩ አረንጓዴ ስብርባሪዎችን አገኘሁ። አንድ ላይ ስገጣጥማቸው የራሴ ምስል በውስጣቸው ታየ። ሙሉ በሙሉ ግራ ገባኝ። ከዚያም ድንገት ቤተ መንግስቱ በዙሪያዬ መደርመስ ጀመረ። ሁሉም ስብርባሪዎች ይህ በጭንቅ አመለጥኩ። ወደ ክፍሌ ተመልሼ እንደገና አገጣጠምኳቸው። ያኔ ነው አንድ የሚያስደነግጥ ነገር ያስተዋልኩት። በአስማታዊ ቤት ላይ የሚታዩ ስንጥቆች ከእኔ ጋር የተያያዙ ይመስሉ ነበር። ትርጉሙ ምን እንደሆነ ለማወቅ ከመቻሌ በፊት አባቴ ወደ ክፍሉ ገባ። ታሪኬን ከሰማ በኋላ ስብርባሪዎቹን ወስዶ ስለነሱ ለማንም እንዳልናገር አስጠነቀቀኝ። እንዳለመታደል ሆኖ ከፍተኛ የመስማት ችሎታ ያላት የአጎቴ ልጅ ሁሉም ቃል በሰማች ሁሉም ነገር መስማት ብቻ ሳይሆን ሚስጥር መጠበቅም አልቻለም። በሁለተኛዋ እህቴ የእጮኝነት ግብዣ ላይ ለአጎቴ ልጅ ነገረችው። እሱ ደግሞ ለአጎቴ ነገረው። አጎቴ ደግሞ ለአክስቴ ነገራት። ሳይቆይ መላው ቤተሰብ አወቀናም ነገሮች በፍጥነት ከቁጥጥር በእግሮቼ ስር ስንጥቆች መታየት ጀመሩ። የሁሉም ሰው ኃይል መበላሸት ጀመረ። የእጮኝነት በዓሉ ወደ ሙሉ ውዥንብር ተቀየረ። በዚያ
በዚያ ግርግር መሃል በርካታ አይጦች የሚያበሩትን ስብርባሪዎች ይዘው ተከታትያቸው ሄድኩ። በመጨረሻም ከአንድ ስዕል ጀርባ የተደበቀ መተላለፊያ አገኘው። በጨለማ ውስጥ ካባ የለበሰ ምስጢራዊ ሰው ቆሞ ነበር። በስተጀርባው ተከተልኩት። ወደ ጥልቁ ገባሁ። ነገር ግን በድንገት ከገደል ላይ ወደ መሬት ላይ ከመውደቄ ጥቂት ቀደም ብሎ ያ እንግዳ ሰው አዳነኝ። ያኔ ነው በመጨረሻ ማን እንደሆነ ያወቅኩት። ከረጅም ጊዜ በፊት የጠፋው አጎቴ ነበር። እውነታው ግን ያንን አስማታዊ ቤት ጨርሶ ጥሎ አልወጣም ነበር። ለዓመታት በተደበቁት ግድግዳዎች ውስጥ በምስጢር ሲኖር ቤቱ እንዳይፈርስ ስንጥቆቹን በስውር ሲጠግን ቆይቷል። ይበልጥ ያስደነገጠኝ ነገር ቢኖር የእሱ ትንሽ ክፍል ከቤተሰቡ የምግብ መመገቢያ ክፍል በአንድ ግድግዳ ብቻ የተለየ መሆኑ ነበር። በትህትና ጠረጴዛው ላይ ልክ ከቀሪው ቤተሰብ ጋር አብሮ የሚመገብ እንዲመስለው። በዚያ ቅጽበት እኔና አጎቴ ሁለታችንም በቤተሰቡ ዘንድ ሙሉ በሙሉ ተቀባይነት አግኝተን እንደማናውቅ ተረዳሁ። ነገር ግን ሁለታችንም ቤተሰባችንን በጥልቅ እንወድ ነበርና በራሳችን መንገድ እንጠብቀው ነበር። ቤቱን ለማዳን የሚያስችል መንገድ ለማየት የትንቢት ስጦታውን እንደገና እንዲጠቀምበት ጠየቅኩት። ነገር ግን እሱ ራእዩን ለማድረግ ቦታው በጣም ትንሽ እንደሆነ አስረዳኝ። ልክ በዚያን ጊዜ ትንሹ የአጎቴ ልጅ መጣ። አይጦቹ ሁሉም ነገር ነግረውት ነበር። አጎቴ በመጨረሻ የትንቢት ስጦታውን ተጠቀመ። ኃይለኛ ንፋስ ክፍሉን ሞላውና ራእዩ ቅርጽ ያዘ። ብዙም ሳይቆይ አዲስ ትንቢት ታየ። በራእዩ መሰረት አንድ ሰው እቅፍ ካደረጋት አስማታዊ ቤት ሊድን ይችላል። ነገር ግን በትኬን ፌዴራል ውስጥ ያለችው ሰው ማንኛውም ሰው አልነበረችም። ሁለተኛዋ እህቴ ነበረች። ይህችም ሁልጊዜ አብሬያት ለመስማማት የሚቸገረው እና አሁን የጮኝነት ግብዣዋን ያበላሸባት እህቴ ነች። እሷም በገዛ ፈቃዷ ማቀፍ ምን ያህል የማይቻል እንደሆነ ከማንም በላይ አውቅ ነበር። ነገር ግን ቤተሰባችንን እና ቤታችንን ለማዳን ብቸኛው መንገድ ያ ከሆነ መሞከር ነበረብኝ።